ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮው በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አግዙኝ እና እጅሽ ከምን ብላችሁ ካላችሁኝ በአጠቃላይ ለሰውነታችን እጅግ አስፈላጊ የሆኑ 13 የቫይታሚን አይነቶች አሉ። እነዚህም ቫይታሚኖች በባህሪያቸው በሁለት ዋና ዋና ክፍሎች ይከፈላሉ። አንደኛው በስብ ውስጥ የሚሟሙ ፋት ሶሊብል ሲሆን ሁለተኛው ደግሞ በውሃ ውስጥ የሚሟሙ ዋተር ሶሊብል የምንላቸው ናቸው። በስብ ውስጥ የሚሟሙ ፋት ሶሊብል የምንላቸው 4 ናቸው። አንደኛው ቫይታሚን ኤ፣ ሁለተኛው ቫይታሚን ዲ፣ ሶስተኛው ቫይታሚን ኢ፣ አራተኛው ቫይታሚን ዲ ናቸው። አንደኛው ቫይታሚን ኤ ለዓይን እይታ ወይም ለበሽታ መከላከያ ይጠቅመናል። ሁለተኛው ቫይታሚን ዲ ለአጥንት ጥንካሬና ለካልሽየም መሳብ ይጠቅመናል። ሶስተኛው ቫይታሚን ኢ ለሴል ጤንነትና ለቆዳ መከላከያ ይጠቅመናል። አራተኛው ቫይታሚን ኬ ደም ቶሎ እንዳይረጋይ ለማገዝ ይጠቅመናል። ስለዚህ አራቱም ቫይታሚኖች ፋት ሶሉብል የምንላቸው እና በደንብ የምናውቃቸው ብታውቋቸው በጣም አሪፍ ለሰው ልጅ አስፈላጊ ናቸው የምንላቸው ናቸው። በውሃ ውስጥ የሚሟሙ ዋተር ሶሉብል የምንላቸው ቫይታሚኖች በሰውነት ውስጥ ስለማይቀመጡ በየቀኑ ምግብ ለማግኘት ያለብን ሲሆን 9 ናቸው። ቫይታሚን ሲ፣ ታያሚን በሽታ ለመከላከልና አቅም ለመጨመር ይጠቅመናል። ቫይታሚን ቢ ስብስብ 8 ናቸው። ቫይታሚን ዋን ታያሚን ምግብ ወደ ኃይል ለመቀየር ይረዳናል። ቫይታሚን ቢ ሪቦፍላቪን የሰውነት እድገት ለመጨመር ይጠቅመናል። ቢ3 ደግሞ ኒያሲን የነርቭና ለቆዳ ጤንነት ይጠቅመናል። ቢ5 ፓቶጂኒክ አሲድ የሚለውን ለሆርሞን ምርት ይጠቅመናል። ቢ6 ፓይሮዶክሲን ለደም ዝውውር ይጠቅመናል። እንደገና ቢ7 ባዮቲን የፀጉርና ለቆዳ ውበት ይጠቅመናል። ቢ9 ፎሊክ አሲድ ለሴል ክፍፍል እና ለጽንስ እድገት ይጠቅመናል። ቢ12 ወይም ኮምባልሚን የነርቭ ስራ እና የቀይ ደም ሴል ምርት ይጠቅመናል።